ይሄን ያህል ካልኩኝ ልጆች ከእናት አባት አብራክ ተከፍለው ከማህፀን እንደሚወለዱ ሁሉ መጽሐፍትም ከዳበረ ሐሳብና እውቀት ተጸንሰው ከአይምሮ ይወለዳሉ። እናትና ደራሲ ይባላሉ። እናት ልጇን ተንከባክባ አፋፍታ እንደምታሳድግና ለወግ ማዕረግ እንደምታበቃ ሁሉ ደራሲም ከአይምሮ የተወለደው ልጁን አፋፍቶና አዳብሮ ለጥበብ ቤተሰብ ይሰጣል። ሰዎች ባለሙያዎችን ሲያዩ ካሜራ ይዘው ፊልም እየቀረጹ ነው ይባላል። ከዛም ሲወጣ የረፍት ቀን ለማሳለፍ ድብርትን ለማዳበር ወይም ድብርታችን ጭንቀታችን ለመበተን ለማሸሽ ሲባል ፊልም ልይ ይባላል። ነገር ግን ፊልም ተቀርጾና ተቀናብሮ ወይም ተውቦ ተከሽኖ የሚቀርበው ሀገርና ሰውን ለመቅረጽ ነው። ሀገርና ሰውን ለማነጽ ነው። አስተውሉ። እጅግ ክቡርና ትልቅ የሆኑትን ሀገርና ሰውነትን የምንቀርጽበትና የምናንጽበት የዚህ ባለሙያ መሆንና የዚህ ሙያ ተቋዳሽ መሆን መቻል ምንኛ መታደልና ማስተዋል ነው። ስለዚህ ፊልም ሲደብረንና ጊዜ ለማሳለፍ ወይም ጊዜ ለማሳለፍ በትርፍ ጊዜ የምናየው ሳይሆን ሆነም ብለን በውዴታ ግዴታ ሀገራችንና ራሳችንን ለመቅረጽ የምንሰራውና የምናየው መሆን አለበት። አሜሪካ ከመራር ባርነት ዘመን ጠባሳዋን ሽራ ወደ ሀያልነት ማማ ለመውጣት ከተጠቀመችበት አንደኛው ስልቷ የፊልም ሙያን መጠቀም ነው። ከዚህ አንጻር ፊልም የቅንጦት ዘርፍ ተብሎ ከተለየበት መንግስታዊ አንቀጽ ተነስቶ አገርና ሕዝብን ለማነጽ ቀዳሚ ምርጫ መሆን መደረግ አለበት በሚል ጥቁምታችንን እንሰጣለን። ከተባሉት መስኮች ጋር በአጋርነት ሊመደብም ይገባዋል። የኢንቨስትመንት አማራጭ ከምንለው ጋር ይህ ማለት መንግስት እየበጀተና ህብረተሰቡ በአክሲዮን እየተደራጀ ፊልምን ሊሰራው ይገባል ማለት ነው። በዚህ አቋም ስላመንን ነው እኛ ጀምረን መንግስትና ህዝብን እንጠይቃለን ብለን ዛሬ እዚህ የተገናኘ ነው። በአፍሪካ የፊልም ጥበብን ቀድመን ስንመለከት ግብፅ፣ አልጄሪያ፣ በሶስተኛ የኛዋ ኢትዮጵያ የታሪክ ቅድሚያውን ይዛሉ። ፊት የበቀለውን ጆሮ ከኋላ የበቀለው ቀንድ በለጠው እንደሚባለው እየሆነ እኛ ወደ ኋላ ቀርተን ናይጄሪያ ኖሊውድ በተባለው ሀገራዊ ተቋሟ በዓለም ደረጃ ጥሳ ከህንድና ከአሜሪካ ቀደም ብላ ልትገኝ እየተንደረደረች ነው። የጠንሳሿን አሜሪካ ሆሊውድን ጥላ ጉብ ብላለች፣ ሁለተኛም ሆናለች የኛዋ የአፍሪካዋ ናይጄሪያ። በአመት ከ2000 በላይ ፊልሞችን ይሰራሉ። ከ1 ሚሊዮን በላይ ሰዎችን የስራ ዕድል በፊልም ኢንዱስትሪ ውስጥ ፈጥረዋል። በፊልሙ ኢንዱስትሪም ደግሞ ብዙ ሰዎች ኑሯቸውን በሚሊዮን ደረጃ እያገኙ እየለወጡበት ነው። ኔትፍሊክስ በተባለው የፊልም ማሰራጫ ዓለም አቀፍም ከህንድ ቀጥሎ ገበያውን የሚቆጣጠረው የአፍሪካ ፊልም ከዛም የናይጄሪያ እየሆነ ነው። ታዲያ እኛ ቅኝ ያልተገዛን ምድረ ቀደምት ኢትዮጵያውያን ለፊልም ስራ የሚዘለቀቅ ባህልና ታሪክ ከመልካም ምድር ከውበት ጋር ይዘን በዘርፉ ለመጠቀም ትንሽ ፈዘዝ ያደረገን ምን ይሆን? በጽሁፍና በቃል የምንቀበለውን ድንቅ ገንቢ ታሪኮችና ባህሎች በፊልም ለማሳየት የተጫነን ነገር ምን ይሆን? ሲኒማ ፖስተሩን በየቲቪው ሰናይነት ተሰርቶ ቀረበ ሲባል ቀላል ነገር ይመስላል። አንድ ጊዜ ግን ከአንድ ቤተክርስቲያን ምሳሌ ልንገራችሁ። ከአንድ ቤተክርስቲያን ደጃፍ መስዋዕት የሚጠይቁ አይነ ስውርና እግረ ስንኩል ተጣሉ። በልመና ቦታ ሽሚያ ማለት ነው። አይነ ስውሩ ወይም ማየት የተሳነው አንተ ሽባ አርፈህ መሬት ለመሬት ተጎተት፣ እኔ እኮ ቆሜ እሄዳለሁ፣ ጸዳ ብዬ ነው የምኖረው አለው። አካለ ስንኩሉም ስቆ ጉድ እኮ ነው፣ መሄድ ቢሉሽ መሄድ መሰለሽ፣ ካካ እየረመረሙ አለው ይባላል። ይህ ዳርዳርታና መላዘብ ዘመኑ ፈቅዶ እጃችን በገባው ካሜራ ተቀርጾ ቲዩብ ላይ ስለተጫነና ወይም ስለታየ በቴሌቪዥን ሁሉም ፊልም አይደለም። ምክንያቱም ቀደም ብለን ፊልም ማህበረሰብንና ሀገርን ማነጽ ነው ብለናል። ማህበረሰባችንን ብናንጽ ኖሮ ሀገራችንን ብንቀርጽ ኖሮ ዛሬ እየሆነብን የሚሆነው ነገር